ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁለቱም አዲስ ሆነዋል። ትምህርት ቤቶች እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎች አቀባበል እያደረጉ ነው። ጌዱዬ የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት አገር አቀፍ ከፍተኛ ውጤት ያመጣው እሱ ነው። ዛሬ የሁለተኛ ዓመቱ ትምህርት ሊቀጥል ሻንጣውን ሸክፎ የጅማ ዩኒቨርሲቲ ረግጧል። እናም አቃቅሮ በመንገድ ላይ ሳለ አንዲት ቅልብልብ ያለች ቆንጂት ፊት ለፊቱ መጥታ ተገኘች። ከዚያም እያየህ አትሄድም ብላ ጮኸችበት። እሱ ግን ምንም ሳይላት መንገዱን ቀጠለ። ልጅቱም ይቅርታ ባለመጠየቁ ተናዳ ተከትላ ሄደች። ልብሱንም ያዘችና እያናገርኩህ አይደል አለችው። ያመሃል አታስተውልም እያለች የስድብ አይነት ታወርድበት ጀመር። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለም። ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩዋቸው። ምክንያቱም ጌዲዮ ከባድ የሚጥል በሽታ አለበት። ግቢውን ከረገጠበት ጊዜ ጀምሮ ከመጽሐፍና ደብተር ውጭ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራ፣ ዝምተኛ፣ ብቸኛ ነው። ከትምህርቱ ውጭ ከመምህራኖች ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼው የሚል የለም። ከላይ ጀምሮ እስከ ታች ሁሉም ይፈሩታል። መቅደስ ግን አታውቅም። በመጀመሪያ ዓመት ትምህርቷ ለመከታተል ገና ግቢውን መርገጧ ነው። እናም እጆቿን ከልብሱ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራሱን ለማዳን ይጠቅማል። እኔ ባላይሽም አንቺ እያየሽ መሄድ ግዴታሽ ነው አላትና አመነጫጭቋት ሄደ። መቅደስም ሁኔታውን ገርሟት በነበረችበት ቆማ ሲሄድ ታየው ጀመር። እናም አላህ እግዜር አወጣሽ የሚሉ ቃላቱ በብዙ ተማሪ ወደ እሷ ተወረወሩ። ሁኔታውም ግራ አጋባ። በአንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም እንደ ጌዲዮ ማለት እኮ የግቢያችን አስፈሪና ጎበዝ እንዲሁም በሽተኛ ተማሪ ነው አለ። ከዛ ወዲህ ብዙ ጊዜ ልታናግረው ፈልጋ ሳይሳካለት ቀረ። እሷም የግቢውና የጎበዝ ተወዳጅ በዛም ተፈቃሪ ተማሪ ሆነ። ያያት ያረግድላታል። እሷ ግን ሀሳቧ፣ ትምህርቷ፣ ልቧ ጌዲዮን ጋር ነበር። ቀኑ ሰንበት ነው። በመቅደስም ከጓደኞቿ ጋር በመሆኑ ቤተክርስቲያን ሄደች። ውዳሴም አድርሰው ሲጨርሱ የመቅደስ መጨረሻ ጸሎት ለመጀመሪያ ቀን የሰማሁትን የጌዲዮን ጽም አሰማኝ ነበር። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችው ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘርፎ ሲንፈራፈር ባፍና ባፍንጫው አረፋ ሲደፍቅ ነበር። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታየም። አለ ጓደኞቹን በነበሩበት ቆሞ፣ እሷ ግን ልትሄድ እግሯ ስታነሳ ጓደኞቹ ያዟት። መቅደስ ምን ሆነሽ ነው? ልንረዳው ይገባል ብላ ጮኸች። አንዷ ጓደኛም ጌዲዮ እኮ ሁሌ ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ያጋባብንሽ መሄድ የለብሽም። ደግሞ ከአንድ ግቢ መምህርና ተማሪ ተለይተሽ የምትረጁ ማን ስለሆንሽ ነው እያሉ በየተራ ለፈለጉባት። እሷ ግን የሰማችው ጌዲዮን የሚለውን ቃል ነው። ደነገጠች፣ ተንቀጠቀጠች። በሁኔታ ጓደኞቿ ግራ እስከሚጋቡ ድረስ ተርበተበት። ለብዙ ጊዜ ከልቧ ሊመለስ የነበረው ጌዲዮ እንዲህ ተዘርፎ ሲንፈራፈር ታስተውል። እሱ መሆኑን ስታውቅ በነበረችበት ደርቃ ቀረች። ከዚያ ሁሉ ተመልካች ተለይታ እሷ ተረዳው ይሆን? መቅደስ ድንጋጤው ባይለቃትም አቅሟን ሰብስባ ጌዲዮን ወደ ወደቀበት ስፍራ በራ። ነገር ግን በጣም እየተወራጨ ስለነበረ የምታደርገውን ጠፋት። ከዛም አያቷ የሚጥል በሽታ የክርቢት ጥጅ ጥሩ እንደሆነ ያወሩት ትዝ አላትና ሁለቱም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታው ሩቅ የነበሩ ሁሉ መሰባሰብ ጀመሩ። አብሮ አበድ ሳትባልም አይቀር መቅደስ በዛ ሰዓት የስሟ ነገር ግድም አይሰጣትም። ግን አለች አንቺ የሚሏት አጣች። ውስጡን ይስቁባት፣ ይሳለቁባት ጀመር። ከሰው እያደርኩኝ ሰው እንዴት ናፍቀኝ፣ ከሰው እያደርኩኝ ብርዱ እንዴት ተሰማኝ። ኧረ ጨካኑብኝ ተደፍቼ የህዩ ባላየ ባልሰማ ዝም ብለው አለፉኝ። የማን ብለህ ልበል ከንባ ጎርፍ መቀር ሰው በሰውነቱ ሲቀር ሳይከበር። መቅደስ አለቀሰች። እንደምን ብላ ጭንቅላቱን ጭኖቿ ላይ አድርጋ ባፍና ባፍንጫ የሚፈልቀውን አረፋ በለበሰችው ነጠላ ተጠርግለት ጀመር። አጭር ለማይባሉ ደቂቃ መንቀጥቀጡን አላቆመም ነበር። ከዛም የነቃ ሰውነቱ ሲረጋጋ ሁሉም ተበተነ። መቅደስ ግን አይኖቿ ከፊቷ ላይ ተተክላ
መንቃቱን ትጠብቅ ጀመር። ከደቂቃዎች በኋላ ጌዲዮ አይኖቹ ከመቅደስ አይኖች ጋር ተጋጭተው ተጋለጡ። የመቅደስ አይኖች መልቀሷን ያሳውቃሉ። ከንፈሮቿም ይንቀጠቀጣሉ። ጉንጮቿን በመደንገጥ የተነሳ ሰውነቷን መቆጣጠር ከበዳት። ጌዲዮ ቀስ ብሎ ከእግሮቿ ላይ ተነሳ። አስተያየቱ ግን መልካም እንዳደረገችለት ሳይሆን ልክ እንደ ጠላት ነበር። ከዚያም ጥሏት ሄደ። ትንሽ ከተጓዘ በኋላ ቆም ብሎ አሰበና ተመለሰ። መቅደስም ከመሬት ተነሳች። እሱም መሬቱን እያየ አመሰግናለሁ አላትና ተመልሶ ሄደ። መቅደስ ግን ደስ አላት። ጸሎቷም ሰመረ። መቅደስ የግቢውን መነጋገሪያ ዜና ሆነች። ግማሹ ጎበዝ ተማሪ ስለሆነ ደግሞ እሷ ስለሆነች አዝናናት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም ያለ አፍቅረው ነው። ሃሃሃ ጌዱዬ አሁን ምን ይፈቀራል? እረ ከበሽታው በቀር ጌዱዬ ምን ይጎለዋል? ምን አለውና በቃ ግቢው በአንድ እግሩ ቆመ። መቅደስ ከሱ እንደተለየች ወደ ዶርም ነበር ሄደችው። ጓደኞቿ ቀድመዋት ገብተዋል። ልክ ስትገባ መቅዲ ግን ምን ታምር ነው ምን ጉድ ነው እያሉ ይነዘንዟት ጀመር። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔ ግን የገረመኝ የመቅዲ እንደዚህ መሆን ሳይሆን የእሱ አለመመታት ነው። መቅደስም ኧረ ተረጋጉ ጌዱዬ እኮ እንደምታስቡ ክፉ አይደለም ስትል ዶርሙን በሳቅ ሞሉ። ሔዋን ቀጠለች። በአንድ ቀን እንደዚህ አፍሽን ሞልተሽ ስለሱ ካወራሽ ሳምንት አብራሹ ብትሆኒ ታሪክ ትጽፊያለሽ እያሉ መሳቅ ጀመሩ። ብርሃንም ተነሱ። ሻይ ቡና ብለን እንምጣ አለች። ሔዋንና ወይንሸት ተስማምተው መቅደስ ግን ማንበብ እንደምትፈልግ ነገራቸው ቀረች። እነሱም ጥለዋት ሄዱ። እሷ ግን እንኳን ልታነብ በደስታ የምትይዘውን የምትጨብጠው ጠፍቷታል። ከቆይታዎች በኋላ ሰዓዳ በሩን ከፍታ ገባች። መቅደስን ሰላም ካለቻት በኋላ ፊቷ ላይ የሚነበበው ደስታ እይታ ኢጃቧን እያወለቀች ምን አዲስ ነገር ተገኝቶ ነው ይህ ሁሉ ደስታ አለች። መቅደስም ለጌዲዮ ያደረገችውን ነገረች። ሰዓዳም ይህንን ገና ከበር ነው የሰማሁት አለቻት። መቅደስ በመፍነቅነቅ አመሰግናለሁ አለኝ እኮ ስትላት ሰዓዳ በሳቅ ወደቀች። እንዴ እንዲህ ሲያዩሽ እኮ አመሰግናለሁ ሳይሆን አግቢኝ ያለሽ ነው የምትመስዩ ብላ መጽሐፏን ይዛ ቆጣ ብላ ወጣች። ጌዲዮም ከመኝታው ላይ ተጋድሞ መጽሐፉን እያነበበ ነው። የዶርሙ ተማሪዎች አላስችል ብሏቸው ስለሱና ስለ መቅደስ ይንሾካሾካሉ። ጌዲዮም ቀስ ብሎ ዝም ማለት አትችልም ማለት ትንፋሽ ሳያሰሙ ዝም ብለው ከዶርሙ ወጡ። እውነት ለመናገር የዛሬው ገጠመኝ ለጌዲዮ ገርሞት መጽሐፍ እያየው እንጂ እያነበበው አልነበረም። ከዛን ጊዜ ጀምሮ ጌዲዮን ወደቀ ሲባል ከመቅደስ መገኘት የተለመደ ቢሆን ዛሬ ድረስ ጌዲዮን ከአመሰግናለሁ ሌላ ቃላት አናግሯት አያውቅም። እንደውም ገና ሲነቃና ሲያዩ ደሙ ይፈላል። የመቅደስ እሱን ማናገር ፍላጎት የእሱ መሸሽ ተደምሞ ስቃይዋን አበዛ። ከዕለታት አንድ ቀን ብቻዋን ካፌ ቁጭ ብላ እያለ ዮናስ የሚባል ልጅ መጥቶ አጠገቧ ቁጭ አለ። ይቅርታ የኔ ወንድም ወንበሩ ሰው አለው አለችው። ታዲያ ምን ችግር አለው ሲመጣ አነሳለሁ አላት። እሺ አለችውና ስልኳን አውጥታ መነካካት ጀመረ። ከዛም መቅዲ አላት ድንጋጤ ብላ የት ታውቀኛለህ አለችው። ዮናስም ሳቅ ብሎ እዚህ ግቢ አንቺን የማያውቃለ እንዴ አላትና እኔን ካላወቅሽኝ ዮናስ እባላለሁ ግን ደስ እንዲለኝ ዩኒ በይኝ አላት። መቅደስም ፈገግ ብላ በዝና የማውቅ መሰለኝ በሚገባ አላት። ፓርት 2 ይቀጥል።